ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ስለ ኒኪ ላይቭ ሳምንታዊ ኮሚሽን እና እንዲሁም ደግሞ የዕለታዊ ተግባር ይሆናል ማለት ነው። እሱም በየቀኑ ሪሲቭድ ማደርገውንና እንዲሁም ደግሞ በየሳምንቱ የሪሲቭድ አድርጌ የተጠራቀመና ኮሚሽን በአንድ እየተቀበልኩ ዊዝድሮ እንዴት እንደምናደርግ የማሳያችሁ ይሆናል። እንደምታዩት በስተቀኝ በኩል የስልክ ሪከርድ ያለችውን እሷን ተመልከቱ፣ ተከታተሉኝ። ይሄ ማለት ልጆች ኤክስቼንጅ በስራችን ያሉ ሰዎች ኤክስቼንጅ ሲያደርጉ ሲለዋወጡና እንዲሁም ደግሞ የዕለት ተግባራቸውን ሲሰሩ የሚሰጠን ኮሚሽን ይሄ ነው ማለት ነው። አንድ ሆስት ምን ማድረግ ይኖርበታል? ለምሳሌ ለሰዎች ኢንቫይት ማድረግ እንዲሁም ደግሞ የራሱን የዕለት ተግባሩን ይሰራል ማለት ነው። እንደምታዩት በስተቀኝ በኩል ያለው አሁን በየሳምንቱ የተለያየ ጊዜ የምሰበስበው ወይም የሚገባልኝ ኮሚሽን ነው ማለት ነው። ይሄ የምታዩት ደግሞ የየቀን ታስክ ሪዋርድ ስሰራ የሚሰጠኝ ነው ማለት ነው። ይሄ በተለያየ ጊዜ የዊዝድሮ ሜትድ እየደረስኩኝ ልክ ለእናንተ ምን ያክል በየሳምንቱ እንደማገኝ ወይም እንደሰጠኝ ኮሚሽን እሱን እያሳየኋችሁ እገኛለሁ ማለት ነው። ይሄ በስተ ቀኝ በኩል ያለው አሁን የምናየው ይሆናል ማለት ነው። ይሄ ለምሳሌ 97 USDT የአንድ ሳምንት ኮሚሽን ነው ማለት ነው። ስናወጣ በቴሌብር በሲቢ እንዲሁም በአቢሲኒያ ባንክ እናወጣለን ማለት ነው። ሰዎቹ ስንፈልግ እንደዚህ ገብተን ቁጭ ብለን ነው ስንሰራ ማለት ነው። የሚጠቀሙ ሰዎች እንደዚህን ይመስላሉ። ይሁን የምንፈልገው ሀገር ፍላግ እንደዚህ ሰርች አድርገን ማግኘት እንችላለን። የዕለት ታስካችን እንደዚህ ሰበስብና ከሰበሰብን በኋላ በምንፈልገው ባንክ ማውጣት እንችላለን ማለት ነው። ይህን ስራ ስንሰራ የምንም ነገር ተማሪ ምንም ስራ አይገድብም ማለት ነው። ይህ አሁንም ድጋሚ የማሳያችሁ ይህ አሁንም የአንድ ሳምንት ኮሚሽን ነው ማለት ነው። የአንድ ሳምንት ኮሚሽን $165.38 ነው ማለት ነው የማሳያችሁ። ይህ አሁንም የአንድ ሳምንት ኮሚሽን ነው ማለት ነው። በቀይ ያረኩበት ያለ ድጋሚ አሁንም የሌላ ቀናቱንም አሁን እንደዚህ እያደረግን የምንቀበለውን በየሳምንቱ ሪዋርዳችንን እንወስዳለን ማለት ነው። ይሄ ሳምንታዊ ኮሚሽን እንጂ ደሞዝ አይደለም ማለት ነው። ደሞዝ በወር ስለሆነ በሰራነው መጠን ይከፈለናል ማለት ነው። መልካም፣ ይሄን ለመስራት የምትፈልጉ ከዚህ ቪዲዮ ስር ዲስክሪፕሽን ላይ ባለው አድራሻዬ ቀጥታ ዳይሬክት አናግሩኝ። እኔ ያለው አብረን መስራት እንችላለን። እንዲሁም ደግሞ ጥያቄ ካላችሁም መጠየቅ ትችላላችሁ። አሰራሩን ሙሉውን ሊያስረዳ የሚችል በቴሌግራም ቻናሌ ስላለ እዛ መማር ትችላላችሁ። ቴንኪዩ